ሰላም ቤተሰቦቼ ዛሬ የምገኘው በጎርጂየስ ሶላር ሶሉሽን ውስጥ ነው። በኢትዮጵያ ከሚገኙ ትልቅ የሶላር ካምፓኒዎች ውስጥ አንዱ የሆነው ጎርጂየስ ሶላር ሶሉሽን ነው። ዛሬ ስለ ፕሮዳክታቸው ምን እንደሚይዙ ምን ሰርቪስ እንደሚሰጡ አስጎበኛችኋለሁ፣ አሳያችኋለሁ ማለት ነው። የጎርጂየስ ባንድራይ ስለ ጎርጂየስ ያስረዳናል ማለት ነው። ስለሚሰጡት አገልግሎት ጎርጂየስ ምን ይሰጣል? ጎርጂየስ በሶላር ስራ ላይ ተሰማርቶ የሚገኝ ድርጅት ሲሆን የምንሰጣቸው ሰርቪሶች የኦፍ ግሪድ ሶላር ሲስተም፣ የባክአፕ ሲስተም እና የሃይብሪድ ሶላር ሲስተም ኢንስታሌሽን እና እቃዎቹን ደግሞ ሰፕላይ ማድረግ ነው። አመሰግናለሁ። ስለ ፕሮዳክቶቹ ትነግራለህ? ምን እቃ ነው የምትይዙት? ከስተመሮቻችን እናንተ ጋር መጥቶ ምን አይነት እቃ ማግኘት ይችላሉ? ቫሪየስ የሆኑ የተለያዩ አይነት ፕሮዳክቶች አሉ። ከፕሮዳክቶቻችን መካከል ኒማክስ የሚባል የጄል ባትሪ አለን። ሌላኛው ደግሞ ሃይብሪድ ኢንቨርተሮች ይኖሩናል። በተለያዩ ኪሎዋቶች ከ1 ኪሎዋት እስከ 20 ኪሎዋት አካባቢ የሚደርሱ የኢንቨርተሮች ይኖሩናል። ሌላ ደግሞ የሶላር ስትሪት ላይቶች ይኖሩናል። ሶላር ስትሪት ላይት ስላሉን ፕሮዳክቶች ሳስረዳ የሶላር ጄል ባትሪዎች አሉን፣ የሶላር ሊቲየም ባትሪዎች አሉን። ወደ ኢንቨርተር ስንሄድ ደግሞ የሃይብሪድ ሶላር ኢንቨርተር እና ኢንቨርተር ቻርጀር የሚባሉት ኢንቨርተሮች አሉን ማለት ነው። እሺ፣ ከስንት ኪሎዋት ጀምሮ እናንተ ጋር ቢመጡ ማግኘት ይችላሉ? ከ1 ኪሎዋት ጀምሮ እስከ 20 ኪሎዋት ድረስ ሰፕላይ እናደርጋለን። ኦኬ፣ እሺ። ሎው ፍሪኩዌንሲ እና ሃይ ፍሪኩዌንሲ አሉ እና እናንተ የትኛውን ነው የምትይዙት? ሁለቱም አሉ። ሃይ ፍሪኩዌንሲም ሎው ፍሪኩዌንሲም ኢንቨርተሮች አሉ። ከቅርብ ጊዜ ወዲህ ደግሞ የሶላር ወተር ፓምፕ ላይ እና የሶላር ወተር ሂተር ላይ እየሰራን እንገኛለን። እሺ፣ ባትሪ ታይፖች አሉ፣ ሊቲየም እና ጄል አለ እና የትኛውን ነው የምትይዙት እናንተ? እኛ ጄሉም አለን ሊቲየም ባትሪውም አለን፣ ሁለቱም አለ። ስለዚህ ተመልካቾቻችን ጎርጂየስ ብትመጡ ሊቲየም ባትሪን ማግኘት ትችላላችሁ፣ ጄልንም ማግኘት ትችላላችሁ። ብራንዳችሁ ማወቅ ይቻላል በምን ብራንድ እንደምትይዙ? አሁን ላይ የጄል ባትሪው ኒማክስ ባትሪ ይባላል። በጣም አሁን በኢትዮጵያ ገባ ላይ ፌመስ የሆነ ባትሪ ነው። ሌላኛው ደግሞ ሾቶ የሚባለውን የሊቲየም ባትሪ እንይዛለን። በቅርብ ጊዜ ደግሞ ዴዬ የሚባለውን ኢንቨርተርም ባትሪም በተመጣጣኝ ዋጋ ይዘን እንቀርብላችኋለን። እስካሁን ከሰጣችሁ አገልግሎቶች ውስጥ ጥቂቱ እስከ ስንት ኪሎዋት ድረስ አገልግሎት ሰጣችሁ? ከትንሹ 1 ኪሎዋት ጀምሮ እስከ 80 ኪሎዋት ድረስ ዲዛይን በማድረግ ሰፕላይ በማድረግ ኢንስታሌሽን እና ኮሚሽን አድርገናል። ለምንድን ነው የሚሆነው? እናንተ እኛ የተለያዩ አገልግሎት የሚሰጡ ተቋማት ላይ ነው የምንሰራው። አገልግሎታችንን የሚጠቀሙት የመኖሪያ ቤቶች፣ ትምህርት ቤቶች፣ ሆስፒታሎች፣ ባንኮች፣ የአይሲቲ ተቋማት፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች ናቸው። ሶላር ሶሉሽን በጥቂቱ ይሄን ይመስላል። እነሱን ለማግኘት የምትፈልጉ አድራሻቸው ከሳር ቤት ወደ ቄራ በሚወስደው መንገድ ከኦሮሚያ ቢሮዎች ዝቅ ብሎ ሊዲያ ህንፃ 1ኛ ፎቅ ላይ ይገኛሉ። ስለዚህ ሄዳችሁ ማግኘት ትችላላችሁ ማለት ነው። የዛሬ ሪቪው ይህን ይመስላል። ማንኛውም ጥያቄ ወይም አስተያየት ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። ቸርን ሰንብቱ።